ሰላም ተመልካቾቼ፣ ይህ ሞርፌ ዩቲዩብ ቻናል ነው። ከቅዱስ ጋር ሞርፌ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ የምናየው ርዕስ ስለ ኢንፍሌሽን ወይም የኑሮ ግሽበት ምንነት፣ መንስኤውንና የሚያስከትላቸውን ተጽዕኖች ይሆናል። እስከ መጨረሻ ድረስ ቪዲዮን ተከታተሉ። ስለ ኢንፍሌሽን ወይም የኑሮ ግሽበት ከማየታችን በፊት ስለ ገንዘብ እናውራ። የምንገበያይበት ገንዘብ ምንድን ነው? አመጣጡስ ከየት ነው? በድሮም ጊዜስ የነበረ ነው ወይ ስንል የገንዘብ ስርዓት ጥንትም የነበረና መልኩን የቀያየረ አሁን ወዳለንበት የሞኔታሪ ሲስተም ሊመጣ ችሏል። በፊት ወይም ጥንት የነበረው የገንዘብ ስርዓት ኮሞዲቲ መኒ የምንለው እቃን በቃ የመለዋወጥ ስርዓት ነበረ። እንደ ጨው፣ የጦር መሳሪያ፣ ወርቅ፣ የተለያዩ ቁሳቁሶችን ይዞ በመሄድ እርስ በርስ የመለዋወጥ ሂደት የነበረበት ጊዜ ነበረ። ከዛ በኋላ ግን ኢኮኖሚ እያደገ ሲመጣ፣ የህዝብ ቁጥር እየጨመረ በሚመጣበት ጊዜ የቤት እንስሳ ይዞ እየሄዱ በተለያየ ቁስ የመለወጡ ሂደት በጣም አስቸጋሪና አዳጋች የሆነ የመጣበት ጊዜ ነበር። ከዛም በኋላ ወደ አዲስ የገንዘብ ስርዓት እየተመጣበት ነበረ። እሱም ሪፕሬዘንታቲቭ መኒ ወይም ደግሞ ወካይ የገንዘብ ስርዓት የምንለው ነው። ለአገልግሎት ላይ የዋለው የወርቅ ማዕድን ነበረ። አንድ ሰው ወርቁን ይዞ ሄዶ ባንክ ያስቀምጣል። ባንክ ደግሞ ለዛ ወርቅ ተገቢውን የሆነ ሰነድ ጽፎ ይሰጠዋል። ይህ ሰው እኔ ጋር የዚህን ያህል ወርቅ አለው ብሎ ጽፎ ይሰጠዋል ማለት ነው። ያንን ወረቀት ይዞ ሄዶ ገበያ ወጥቶ የሚፈልገውን እቃ ይሸምትበታል። ያ ደግሞ የሚሸጥለት አካል የሱን ወረቀት ይዞ ሄዶ ባንክ ሄዶ ወርቁን ያወጣል ማለት ነው። ነገር ግን ምን ተፈጠረ? ሰው የሄደ ወርቁን ከባንክ ከማውጣት ይልቅ በዛ በተሰጠው ሰነድ እርስ በርስ መለዋወጥና መገበያየት ይጀምራል። በዚህ ምክንያት የወረቀት ገንዘብ በደንብ እየተለመደ መጣ። ከዛም በኋላ ይህን እያለ አሁን ወዳለንበት የወረቀት ገንዘብ ይመጣ ችሏል ማለት ነው። ገንዘብ ታዲያ ምንድን ነው? ገንዘብ እንዴት ቫልዩ ሊኖረው ቻለ ስንል ገንዘብ ራሱን ችሎ ኢንትሪንሲክ ቫልዩ የለውም። ምን ማለት ነው? ገንዘቡ ራሱ ቁሱ ራሱን ችሎ ቫልዩ የለውም። ማህበረሰቡ ስለተስማማበት ስላመነበት መንግስት ገንዘቤ ነው ብሎ አትሞ ስላከፋፈለው እንጂ ገንዘብ ራሱን ችሎ ቫልዩ የለውም። እስቲ በቀላሉ ለመረዳት አንድ ምሳሌ ነው። ራሳችሁን አይሶሌትድ የሆነ ማንም የማይኖርበት ጫካ ውስጥ ከብዙ ገንዘብ ጋር ራሳችሁን አገኛችሁት። ያ ገንዘብ ቫልዩ አለው ብላችሁ ታስባላችሁ? ቢርባችሁ አትበሉትም፣ ዳስ አድርጋችሁ አትሰሩበትም አይደለም? ነገር ግን እርባችሁ የሆነ ፍራፍሬ የሆነ አትክልት ቀንጥሳችሁ ብትበሉ ያ ቫልዩ አለው አይደለ? ወይም ደግሞ ዳስ ፈልጋችሁ ወይ ደግሞ መጠለያ ፈልጋችሁ የሆነ ዋሻ ውስጥ ብትገቡ ያ ዋሻ የራሱ የሆነ ቫልዩ አለው። ገንዘቡ ግን እዛ ላይ ቫልዩ የለውም። ይሄንን ለማሳየት ነው ኢንትሪንሲክ ቫልዩ በራሱ የለውም ማለት ይሄንን ነው የሚያሳየው። አሁን ያለንበት የገንዘብ ስርዓት ደግሞ የፊያት መኒ ወይም ደግሞ ፊያት ከረንሲ የምንለው ነው። ፊያት ከረንሲ ቫልዩ እንዲኖረው የሚያደርገው መንግስታት ወይም ደግሞ ጋቨርንመንት ናቸው። መንግስታት ብራቸውን አትመው እንዳይባዛ እንዳይታተም ፌክ ሆኖ እንዳይሰራ ጠብቀው መጠኑን ይሄ 50 ብር ነው፣ ይሄ 100 ብር ነው፣ 200 ብር ነው ብለው ቫልዩ እንዲሰጥ የሚያደርጉት መንግስታት ናቸው። ወደ ዋና ሐሳብ ወደ ኢንፍሌሽን ወይም ደግሞ የኑሮ ግሽበት እንምጣ። ኢንፍሌሽን ብዙ አይነት የኢንፍሌሽን አይነቶች ቢኖሩም ቀለል ባለ አረዳድ ዲማንድ ወይም ደግሞ ፍላጎት ሲጨምርና በአንድ ኢኮኖሚ ውስጥ በዛ ያለ የገንዘብ ፍሰት ሲኖር ኢንፍሌሽን ይከሰታል። ለምሳሌ እንበልና የአሜሪካ መንግስት እያንዳንዱ ህዝብ 1 ሚሊዮን ዶላር እያተመ በየቤቱ ላከ እንበል። ሰው ሁሉ ሀብታም ነው፣ 1 ሚሊዮን ዶላር አለው። የሆነች የምታምር መኪና አለች፣ እሷን ለመግዛት ገበያ ይወጣል። ገበያ በሚወጣበት ሰዓት ግን ሁሉም ሰው ሚሊዮን ዶላር ስላለው ያ መኪና ምን ይሆናል? ዋጋው ይጨምራል። ለምንድን ነው ዋጋው የሚጨምረው? በመጀመሪያ ደረጃ 1 ሚሊዮን ዶላር አውጥቶ ሊገዛ የሚችል ባለ ሀብት ወይም ደግሞ ትንሽ ሰው ስለሆነ የሚመረተው መኪና አነስተኛ ነው። በዛ ምክንያት ምን ይሆናል ማለት ነው? የመኪናዋ ቫልዩ ይጨምራል፣ የገንዘቡ ቫልዩ ደግሞ ቀነሰ ማለት ነው። ሌላ ምሳሌ ደግሞ አንድ ሙዝና ብርቱካን የሚያመርት ገበያ ያለ እንበል። የሙዝና የብርቱካን ዋጋ ገበያ ላይ ሲወጣ እኩል ነው። ነገር ግን ምርት በሚሰበሰብበት ጊዜ በጣም ብዙ የሙዝ ምርት ተሰበሰበ፣ ብርቱካን ደግሞ ምርቱ ትንሽ ነበር። ስለዚህ ገበያ ላይ በሚወጣበት ጊዜ የሙዝ ዋጋ በጣም ይቀንሳል፣ ምክንያቱም ብዙ ተረፈ ምርት ስላለ። የብርቱካን ዋጋ ደግሞ በጣም ይጨምራል። ለምን? ሰው ይፈልጋል፣ ዲማንድ አለ። ነገር ግን ጥሬ ዕቃው ስለሌለ በዛን ሰዓት ምን ይሆናል ማለት ነው? የብርቱካኑ ዋጋ ይጨምራል። ይሄ የሚያሳየው ምንድነው? ዲማንድ ወይም ደግሞ ፍላጎት እያለ ጥሬ ዕቃ በማይኖር ጊዜ ምን ይሆናል ማለት ነው? ኢንፍሌሽን ይከሰታል። ኢንፍሌሽን ወይም ደግሞ የኑሮ ግሽበት በሚከሰትበት ጊዜ ሰዎች የሚጠይቋቸው ጥያቄዎች አሉ። ለምን ሀገራት ገንዘባቸውን እያተሙ የተራበ ህዝባቸውን ማብላት፣ ኢኮኖሚያቸውን ማሳደግ ለምን ተሳናቸው የሚሉ ሰዎች ቀላል አይደሉም። ለዚህ መልሳችን ደግሞ ምንድነው? መጀመሪያ ላይ እንዳየነው ብዙ ገንዘብ አንድ ሀገር ላይ ሰርኪሌት የሚያደርግ ከሆነ ቫልዩን ያጣል ወይም ደግሞ ዲቫልዩ ይሆናል። የሚገርመው ነገር ግን ሀገራት ከዚህ በፊት ኢኮኖሚን ለማረጋጋት ብዙ ገንዘብ
ፕሪንት ማድረግ ወይም ደግሞ ማተም የሚለውን ነገር ተግባራዊ አድርገው ያውቃሉ። የመጀመሪያው እንግዲህ በ1920ዎቹ በጀርመን የኢኮኖሚ ክራይሲስ በነበረበት ጊዜ እንደ መፍትሄ ያቀረቡት ምንድነው ብዙ ገንዘብን የማምረት ወይም ደግሞ ፕሪንት የማድረግ ነበረ። ነገር ግን ባላሰቡት መንገድ የገንዘቡ ቫልዩ አጥቶ በጋሪ እስከ መገፋት የተደረሰበትና ገንዘቡ ሙሉ ለሙሉ አቅሙን ያጣበት ጊዜ ነበረ። ሌላኛው ሀገር ደግሞ እዚሁ አፍሪካ ውስጥ የምትገኘው ዚምባብዌ ነው። ዚምባብዌ በ2008 በሃይፐር ኢንፍሌሽን በተመታችበት ጊዜ ኢኮኖሚውን ለማረጋጋት በጣም ብዙ ገንዘብ የታተመበት ነበረ። እስከ 100 ትሪሊየን የዚምባብዌ ዶላር ድረስ የአንድ ብር ኖት ላይ ታትሞ ነበረ። እጅግ አስከፊ የሆነ የኢኮኖሚ ክራይሲስ ነበር ያጋጠማት። ለንጽጽር ያክል ይሄ የ100 ትሪሊየን ዶላር በአንድ የዚምባብዌ ዶላር ላይ ከመታተሙ በፊት አንድ የአሜሪካን ዶላር ከአንድ የዚምባብዌ ዶላር ጋር እኩል ነበረ። ከኢንፍሌሽኑ በኋላ ግን አንድ የአሜሪካ ዶላር በ758 ቢሊየን የዚምባብዌ ዶላር ነበረ ሲመነዘር የነበረው። ስለዚህ ገንዘብ ዝም ብሎ ቢታተም ከፍተኛ የሆነ ቀውስ ነው የሚያመጣው። ለዚህ ነው ሀገራት ኢኮኖሚያቸው በሚወርድ ጊዜ ተነስተው ዝም ብሎ ገንዘብ የማያትሙበት ዋነኛው ምክንያት ይሄ ነው። ስለ ኢንፍሌሽን ወይም ደግሞ ስለ ኑሮ ውድነት ያቀረብኩላችሁ ቪዲዮ ይህንን ይመስላል። በትንሹም ቢሆን ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ሞርፌ ዩቲዩብ ቻናል ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮውን እስከዚህ ሰዓት ደግሞ ካያችሁት ኦብቪየስሊ ወዳችሁታል ማለት ነው። ስለዚህ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።